ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምንሰነበታችሁ ዋልታ ኤፍኤም 105.3 የስፖርት ጨዋታ ፕሮግራማችን የለተሰኞ ነሆም ተጀመረ። የስፖርት ጨዋታ በዋልታ ኤፍኤም 105.3 በሳምንት 3 ቀን ሰኞና ሐሙስ ከ7 ሰዓት ተኩል እስከ 9 ሰዓት ቅዳሜ ከ2 ሰዓት እስከ 4 ሰዓት ድረስ ወደ እናንተ ይደርሳል። በመላው ዓለም ሆናችሁ በዚኖ ሬዲዮ አፕሊኬሽን ዋልታ ኤፍኤም 105.3 ከፍ አድርጋችሁ ስለምታዳምጡ እጅግ እናመሰግናለን። ከኛ ጋርም አብራችሁን ስለምትቆዩ ምስጋናችን ከልብ የመነጨው። ሐሳብ፣ አስተያየት፣ ጥያቄ፣ ጥቆማ እንዲሁም ቅሬታ ካላችሁ በ8444 ላይ አጭር መልእክቶችን ሐሳቦችን አደርሶን እዚህ ስቱዲዮ በቀጥታ ቴክኒኩን በብቃት በጥራት ናኦል ጌታነህ ነሆም መረጃዎችን ፕሮግራሙ ወደ እናንተ እየመራሁ ቆይታ በማድረግ አዲሱ ቢረዳ እስከ ፕሮግራሙ ፍጻሜ ድረስ አብረናችሁ ቆይታ እናደርጋለን። የስፖርት ጨዋታ የዕለተ ሰኞ ፕሮግራማችን አሁን ተጀምሯል። ሁሌም እንደምንለው ሰላም ለዓለማችን፣ ሰላም ለአፍሪካ፣ ሰላም ለእናት ሀገር ኢትዮጵያ ብለን ፕሮግራማችንን ስንጀምር በዛሬው ዕለት ከዚህ ቀደም እንደምናደርገው በስፖርት ጨዋታ በርካታ በኢትዮጵያ ስፖርቱ ላይ ከዚህ ቀደም ሰርተው ያለፉ ሙያተኞችን እንዲሁም ስለ ኢትዮጵያ ስፖርት፣ ስለ ኢትዮጵያ አትሌቲክስ፣ ስለ ኢትዮጵያ እግር ኳስ ሐሳቦችን እንዲነግሩን የኢትዮጵያ አትሌቲክስ የኢትዮጵያ ስፖርት የመፍትሄ አካል እንዲሆኑ ስቱዲዮ በመጋበዝ ሐሳቦቻቸውን እናደምጣለን። ዛሬም እንደወትሮው ሁሉ አንድ ታላቅ እንግዳ እዚህ ስቱዲዮአችን ተገኝቷል። ይህ እንግዳችን የዛሬው ማለቴ ነው እግር ኳስን ሲጀምር በተለይ በክለብ ደረጃ በቅዱስ ጊዮርጊስ ክለብ እግር ኳስ ዘመኑን አሳልፏል። በወጣት ክለብ በቅዱስ ጊዮርጊስም ብቻ አይደለም የሸገር ደርቢ ብንለው ይቀላል። በኢትዮጵያ ቡናም የእግር ኳስ ዘመኑን አሳልፏል። ያም ብቻ አይደለም የኢትዮጵያ ብሔራዊ ቡድን ተጫዋች ሆኖም አሳልፏል። በኢትዮጵያ ብሔራዊ ቡድን ታዳጊ አሰልጣኝ ስታፍ ውስጥ በመሆንም በምክትል አሰልጣኝነትም የኢትዮጵያን እግር ኳስ ማገልገል ችሏል። ይህ እውቅ ሙያተኛ ሻገር በማለት ወደ አሜሪካን በማቅናትም የተለያዩ ስልጠናዎችን የአሰልጣኝነት ላይሰንሶችንም ማግኘት ችሏል። ከቀለም ትምህርቱም ጎን ለጎን ማለት ነው። በርካታ ሐሳቦችን ያነሳን የተጫዋወትን ቆይታ የምናደርግ ይሆናል። ይህ ተጫዋች በአንድ ወቅት ላይ ከግብጽ የፊት መስመር አጥቂ ሆሳም ሐሰን ጋር ፊት ለፊት የመገናኘት እድልም አጋጥሞታል። ነገር ግን በጭንቅላት በሄዲንግ በሚለው ሆሳም ሐሰን ግብ አስቆጥሮበታል። እሱ ተከላካይ በነበረበት ክለብ ውስጥ ማለት ነው። ይህ ክለብ ማን እንደሆነም ታስታውሱታላችሁ። አልሃሊ ኢትዮጵያ ቡና ሲነሳ በተለይ የኢትዮጵያ እግር ኳስ በስፋት ሲነሳ ኢትዮጵያ ቡናና አልሃሊ እዚህ 1-1 ከተለያዩ በኋላ ወደ ካይሮ በመሄድ 2-2 በሆነ ውጤት ጨዋታቸውን እንዳጠናቀቁም አይዘነጋም። የዚህ ታሪክም ተሳታፊ ነው። በርካታ ሐሳቦችን ያነሳን የተጫዋወተን ከኢትዮጵያ እግር ኳስ ጋር በተያያዘ የመፍትሄ ሐሳቦችን በተለይ የኢትዮጵያ እግር ኳስ እንዲቀየር ምን መሰራት አለበት፣ ሙያዊ መዋቅር እንዲይዝ። ምክንያቱም እግር ኳስ ዓለም አቀፋዊ ነው። እግር ኳስ ዓለም አቀፍ አስተሳሰብ ያለው ነው። ታዲያ እኛስ የኢትዮጵያ እግር ኳስ ከዓለም አቀፉ የእግር ኳስ አሰራር ጋር እንዴት ነው መታረቅ የሚቻለው? ስንታረቅስ ኢትዮጵያ በተደጋጋሚ በአፍሪካ ዋንጫ፣ በዓለም ዋንጫ፣ በተለያዩ የእግር ኳስ መድረኮች ላይ በክለቦቿም በብሔራዊ ቡድን እርከኖች መሳተፍ የሚችለው በምን መንገድ መሆን አለበት? የመፍትሄ ሐሳቦችን እያነሳን ያለውንም የኢትዮጵያ እግር ኳስ አሁን ያሉበትን ይከታተላል። እንግዲህ አገር አሜሪካንን በመሆን ማለት ነው። ያሉትን ሐሳቦች እያነሳን እየተጨዋወትን ቆይታ የምናደርግ ይሆናል። እንግዲህ ማን እንደሆነ ይህ ተጫዋች ይህ የቀድሞ አሰልጣኝ ማን እንደሆነ ልታውቁ ትችላላችሁ። እንግዲህ እኛ አናገርም፣ በራሱ አንደበት ማን እንደሆነ ይነግርናል። ይህ የሚሆነው ግን ከአፍታ የመሸጋገሪያ ቆይታ በኋላ ነው። በቅዱስ ጊዮርጊስም በኢትዮጵያ ቡናም በእግር ኳስ ተጫዋችነት አሻራውን አሳርፏል። ይህ
ተጫዋች የቀድሞ አሰልጣኝና ተጫዋች ማን ነው? አሁን ከአሜሪካ መልስ እዚህ ኢትዮጵያ ይገኛል። በ8444 ላይ እስከዛ ግምቶቻችሁን ነው ምላሾቻችሁን አድርሱን። ስፖርት ጨዋታ ፕሮግራም በሳምንት 3 ቀን ሰኞና ሐሙስ ከ7 ሰዓት ተኩል እስከ 9 ሰዓት፣ ቅዳሜ ከ2 ሰዓት እስከ 4 ሰዓት ድረስ ወደ እናንተ ይደርሳል። ሁሌም እንደምንለው ሸጋውን መልካሙን ለታላቋ ሀገር ኢትዮጵያ ይሆን። የተከበራችሁ አድማጮቻችን ዋልታ ኤፍኤም 105.3 የስፖርት ጨዋታ ፕሮግራምን ያደመጣችሁ የምትገኙት የስፖርት ጨዋታ ፕሮግራም በሳምንት 3 ቀን ሰኞና ሐሙስ ከ7 ሰዓት ተኩል እስከ 9 ሰዓት፣ ቅዳሜ ከ2 ሰዓት እስከ 4 ሰዓት ድረስ ወደ እናንተ ይደርሳል። በመላው ዓለም ሆናችሁ ስለምታዳምጡን ከኛ ጋር ስለምትሆኑ እጅግ እናመሰግናለን። በመላው ዓለም በዜኖ ሬዲዮ ዋልታ ኤፍኤም 105.3 ላይ ከፍ ብሎ እየተደመጠ የሚገኝ ፕሮግራም ነው። ከኛ ጋር ስላላችሁ እጅግ እናመሰግናለን። እዚህ ስቱዲዮ በቀጥታ ቴክኒኩን በብቃት እና ኦርጌታነ እነሆም ፕሮግራሙ ወደ እናንተ በማድረስ ዴሶ ቢረዳ አብረናችሁ ቆይታ እናደርጋለን። ቀደም ሲል እዚህ ስቱዲዮ እንግዳ አለ ብያለሁ። እንግዲህ ይህ ዛሬው እንግዳችን ከአሜሪካን መልስ እንግዲህ እዚህ ስቱዲዮአችን ከትሟል። እንግዲህ ሰፋ አድርገን ሀሳቦችን ያነሳን የተጨዋወትን ቆይታ እናደርጋለን። መግቢያ ላይ አንዳንድ ነጥቦችን አንስቼ ነበረ ከእንግዳችን ጋር በተያዘ ከታዳጊ ቡድን እንዲሁም ከትምህርት ቤት አውሊያ በመነሳት የቅዱስ ጊዮርጊስ ወጣት ክለብ ላይ መጫወት ችሏል። ከዛ በኋላ ደመራ ብያቸዋለሁ። እነሆም ኢትዮጵያ ቡና በብሔራዊ ቡድን ደረጃም የተጫወተበት እንዲሁም ከ17 ዓመት በታችም የኢትዮጵያ ብሔራዊ ቡድን አሰልጣኝ ስታፍ ውስጥ በምክትል አሰልጣኝነት የሰራ እውቅ ሙያተኛ ነው። ወደ አሜሪካን ካቀና በኋላም በአሜሪካን ውስጥ የሚገኙ የአሰልጣኝነት ላይሰንሶችን የወሰደም እውቅ ሙያተኛ ነው። ይህም ብቻ አይደለም፣ በቀለምም እንግዲህ በትምህርት ደረጃም የትምህርት ደረጃውም ከፍተኛ እንደሆነም ነው። ከዚህ ቀደም እንግዲህ በስልክም በቀጥታ በዋትስአፕም ባደረግንበት ቆይታ ሀሳቦችን በነገረን ወቅት ላይም ሀሳቦችን አጫውቶና ዛሬም ሰፋ አድርገን ከኢትዮጵያ ስፖርት ጋር በተያዘ ሀሳቦችን ያነሳን የተጨዋወትን ቆይታ ማድረጋችንን እንቀጥላለን። ሰላም ለዓለማችን፣ ሰላም ለአፍሪካ፣ ሰላም ለእናት ሀገር ኢትዮጵያ ብለን ፕሮግራማችንን ከፍ አድርገን ጀምረናል። ሰላም ብያለሁ። ሰላም አዲሱ፣ እንኳን ደህና መጣ። እንኳን ደህና ቆየኝ። ያው የማን ድምጽ እንደሆነ አድማጮቻችን ትረዳላችሁ። እንግዲህ የሰማችሁት ድምጽ የመሐመድ ኢብራሂም ኪንግ የኪንጎን ድምጽ ነው። እንኳን ደህና መጣ በድጋሚ ወደ ኢትዮጵያ። እንኳን ደህና ቆያችሁ ይሁንላችሁ። ሰላም ነው? እንዴት ነው? ሁሉ ሰላም። ኢትዮጵያን እንዴት አገኛት? ያኔ ሄደ ከተመለስ ምን ያህል ጊዜ ቆየ? ብዙም አይደለም፣ ከ4 ዓመት ቆይታ በኋላ ነው እንደገና የተመለስኩት። የተወሰኑ ለውጦች አሉ። እንግዲህ ያው በለውጥ ደረጃ እንግዲህ በሱ ሙያም ባንልም ለውጥ ሲባል እንግዲህ ብዙ ነው ለውጡ አይደለም። ኢኮኖሚካሊ፣ ሶሻል፣ ፖለቲካሊ ብዙ ነገሮችን ትዳስሳለህና ያው ስትኖርበት ብዙ ነገሮችን ታውቃለህ። አሁን እንግዲህ ያለሁት እኔ ከ4 ዓመት በኋላ የተመለስኩበት ጊዜ ነውና ዲቴል ያለውን ነገር እንግዲህ በዚህ ነገሮች እንትንም ስለሌለው በስፖርቱ ደረጃ እንግዲህ ያለውን ነገር በደንብ እከታተላለሁ። በዛ ዘርፍ ላይ እንግዲህ በማውቀው ነገር ላይ እንግዲህ መስጠት የሚገባኝን ነገር ሰጣለሁ። መልካም፣ እንግዲህ ሰፋ አድርገን ሀሳቦችን ያነሳን የተጨዋወትን ቆይታ ማድረጋችንን እንቀጥላለን። መሐመድ ኢብራሂም ኪንግ ሀሳቦችን ያነሳን ቆይታ ማድረጋችንን የምንቀጥል ይሆናል። በነገራችን ላይ ኪንግ ምንድነው? ትንሽ ሀሳቦችን አንስተን መሐመድ ኢብራሂም ኪንግ ምንድነው? ኪንግ ቅጽል ስም ነው እንግዲህ ከምን መጣ? የታላቅ ወንድሜ የቅጽል ስም ነው። ያው እሱም ብዙ ጊዜ ያው በሚዲያም ላይ ገልጬዋለሁ። ያው እንግዲህ ለሚሰማ ለአድማጩ እንዲገባም እንደማስታወስም የወንድሜ የታላቅ ወንድሜ እንደዚሁ በክለብ ደረጃ የሚጫወት ታላቅ ወንድም ነበረኝ። የሱ ቅጽል ስም ነው። እሱም ከጎረቤት አብራን የምትኖር ሰው ነው ይወጣለትና ከዛ ጋር ተያይዞ በዛው እኔም ከሱ ጋር በእግር ኳሱ ዙሪያ አብረን ስለምንሄድ ያው ብዙ ጊዜ የሰፈር ሰው አካባቢ ላይ ያለን ተጫዋቾች አብሮ አደጎቼ ከሱ ጋር ብዙ ጊዜ ስለምታይ ያው የሱን ስም ለኔ
ሰጡኝና ከዛ በኋላ በዛው ቀጠለ ማለት ነው። መልካም እንግዲህ ያው በዛ ጸናና መሐመድ ኢብራሂም ኪንግ ተባለ። እንግዲህ ከመሐመድ ኢብራሂም ኪንግ ይልቅ ከመሐመድ ኢብራሂም ኪንግ የሚለው በጉልህ ይታወቃል። እንግዲህ ብዙ ሰው በዛ ነው እንግዲህ የሚያቀኝ። ያው መሐመድንም ብዙ ሰው አይረሳም። እኔ ኪንግ ቅጥል ስሙን ብጠቀም ችግር የለውም፣ ምንም ችግር የለውም። በቃ የተጨዋወትን ሀሳቦችን እያነሳን ቆይታ ማድረጋችንን እንቀጥላለን። በሰማያት 44 ላይ አድማጮቻችንም ከመሐመድ ኢብራሂም ኪንግ ጋር በተያዘ ሀሳቦችም ካሏችሁ ጥያቄዎችም አደርሱን። ያን ብቻ አይደለም ጥያቄ እንጠይቃለን፣ የካርድ ስጦታንም ወደ እናንተ የምናደርስ ነው የሚሆነው። ቀለል ያለች ጥያቄንም ወደ እናንተ የምናደርስ ነው የሚሆነው። ትናንትና እንግዲህ አዳማ ከተማ ከኢትዮጵያ ቡና ባደረጉ ጨዋታ ግብ አስቆጣሪ ተጫዋቾችን አድማጮቻችን በሰማያት 44 ላይ ብታደርሱን እኛም መልሰን ወደ እናንተ የካርድ ስጦታን ከፍ አድርገን የምንሰጣችሁ ነው የሚሆነው። ሁለት ተጫዋቾች ናቸው ሶስቱን ግቦች ያስቆጠሩት። እነማን ናቸው? በ84 44 ላይ አዳማ ከተማ ከኢትዮጵያ ቡና ባደረጉት ጨዋታ ላይ በቤት ኪንግ ኢትዮጵያ ፕሪሚየር ሊግ ትናንትና የምሽት ጨዋታ ነው። በ84 44 ላይ ግብ አስቆጣሪዎችን አድርሱን። ጨዋታችንን ሀሳቦችን እያነሳን ቆይታ ማድረጋችንን እንቀጥላለን። ወደ ጨዋታችን እንግባ። እስኪ ትንሽ ሀሳቦችን ከኋላ መለስ እናድርግና የእግር ኳስ ዘመንህ የሚጀምረው ከትምህርት ቤት ነው። እንግዲህ የትምህርት ቤት ስፖርት በደንብ መጠናከር አለበት። የትምህርት ቤት ስፖርት ላይ የትምህርት ቤት ስፖርታዊ እንቅስቃሴ ላይ በደንብ መሰራት አለበት። ምክንያቱም እውቅ እግር ኳስ ተጫዋቾች፣ አትሌቲክስ፣ በተለያዩ ስፖርት ላይ የሚገኙ ሙያተኞች የሚገኙበት ልክ ትምህርት ቤት የሕክምና በተለያዩ ፕሮፌሽን ተመርቀው እንደሚገኙት ስፖርትም መገኛ ሀገርን የሚያስጠሩ ታዋቂ ስፖርተኞች የሚገኙበትም ትምህርት ቤት ነው። ያንተም የእግር ኳስ ህይወት መነሻ ትምህርት ቤት ነው። ከትምህርት ቤትም ደግሞ አውራ ትምህርት ቤት ነው። ትንሽ እስኪ ስለ ልጅነት ስለ ትምህርት ቤት ስፖርት ያለውን እንቅስቃሴ መነሻ አድርገን አሁን ካለው ጋር ንጻራዊ ሀሳቦችን እናንሳ። መልካም። ያው እንግዲህ ትምህርት ቤት ለእያንዳንዳችን በሙያው በተለያየ ሙያ ውስጥ ተሰማርተን ለምንሰራ ሰዎች ያው መሰረት የሆነው እንግዲህ ከታች ከመጣበት ትምህርት ቤት ነው እና በትምህርት ቤት ውስጥ የነበረኝ ተሳትፎ በጣም ከፍተኛ ነበረ። ከመለስተኛ አንደኛ ደረጃ ትምህርት ቤት ጀምሮ እስከ ሃይ ስኩል ከዛም ደግሞ በተቋም ደረጃ በዩኒቨርሲቲም ደረጃ ያው አክቲቭሊ በደንብ ሳተፍ ነበረ። ያ ምንድነው ከልጅነት ጀምሮ እንግዲህ በአንደኛና መለስተኛ ትምህርት ቤት በደጃዝማች ዘራይ ድረስ በሚባል በትምህርት ቤት ውስጥ ነው ትምህርቴን ስከታተል የነበረው። እሱም የሚገኘው እንግዲህ ተክለ ሃይማኖት ጎላ ሰፈር የሚባል ቦታ ላይ የሚገኝ ትምህርት ቤት ነው እና እዛ ውስጥ ነው እኔም ከአንደኛ እስከ 8ኛ ድረስ ትምህርት ቤት ውስጥ አድጌ ተሳትፌም ከዛ በኋላ የወጣሁት። ለዚህም ደግሞ ለስፖርቱም እንደዛ አይነት ህይወቶችን እንዳሳልፍ የአካባቢውም ሰው አስተማሪዎችም ብዙ ተጽዕኖ አሳድረዋል። የነሱም አንዱ አካል ነው፣ የነሱም ትልቅ ድርሻ አለው። በግሌ ብዙ ነገሮችን አድርጌ የመጣው ሰው አይደለሁምና ከጓደኞቼም አብሮኝ ከተማሩትም ከአካባቢውም ከአስተማሪዎችም የተደረገልኝ ድጋፍ ነው እንግዲህ ያንን መሰረት አድርጎ እንዲህ አሁን የተገኘውበት ቦታ ላይም ለመድረስ የቻልኩት። ግን ምንድነው በዛን ጊዜ በተለያየ ስፖርት አይነቶች ውድድሮች ነበሩ። በቮሊቦል፣ በእግር ኳስ፣ በቅርጫት ኳስ፣ በተለያዩ የስፖርት አይነቶች ተማሪዎች ተሳትፎ ነበረን እና እኔም ኳሱንም እጫወታለሁ። ግን ደግሞ የበለጠ ቮሊቦል ላይ በጣም ጥሩ ተሳትፎ ነበረኝና ከትምህርት ቤት ጀምሮ እስከ አዲስ አበባ ምርጥ ድረስ ሁሉ በቮሊቦል ራሴን አብቅቼ ተወዳደርኩበትም ጊዜ ነበር። እንደውም ስፓርታካድ የሚባል ውድድር ነበር በጊዜው፣ እዛ ውስጥ ተሳትፎ ነበረኝና ያንን ውድድር ባህር ዳር ላይ ነበር አስታውሳለሁ። እና የሁሉም የትምህርት ቤቶች ውድድር ባህር ዳር ላይ ተደርጎ ከዛ እንግዲህ ከትምህርት ቤት ጀምሮ እስከ አዲስ አበባ ምርጥ ድረስ እስክደርስ ድረስ ያ የትምህርት ቤት ከፍተኛ ወረዳ ቀጠና ከዛ በኋላ አዲስ አበባ ምርጥ ተብሎ በዚሁ ሂደት ውስጥ እንግዲህ በቮሊቦል ዋንጫ ሙሉንም ከታች ጀምሮ እስከ አዲስ አበባ ምርጥ ድረስ በዋንጫ ነበር ያለፍኩትና ከዛ በኋላ ነው እንግዲህ ወደ እግር ኳሱ ደግሞ
ሽፍት አድርጌ መነሻዬም እግር ኳስ ስለነበረ ማለት ነው። ግን ቮሊቦልን እንደ ቀልድ ነው የጀመርኩት። ግን አስተማሪ ግን የነተ ጉዳይ ሳይሆን አንድም አስተማሪም ነበር። ኖርማሊ እሱ ቀበሌ ውስጥ እንደ ድንገት ትልልቅ በቲም ውስጥ የሚጫወቱ ቮሊቦል የሚጫወቱ ተጫዋቾች የኛ ቀበሌ ውስጥ ተሳትፎ በጣም ኃይለኛ ነበር። የዛን ጊዜ የቀበሌ ከፍተኛ ትምህርት ቤትም ያ ውድድሩ በጣም ኃይለኛ ነበር። ከዛ ነው እንደውም ተጫዋቾች የሚመለመሉት የነበረው እንደዛሬው ሳይሆን ማለት ነውና ከእድሜ በላይ የሆኑ ተጫዋቾች ጋር ገብቼ እኔም ኮምፒት አድርግ ነበር እና እነሱም እንደውም መርጠውኝ አበረታተውኝ ገብቼ ከነሱ ጋር ጫወት ነበርና አዋዝ ላይክ በጣም ጥሩ ችሎታው ሳላቀው መጥቶ ነበርና የዛን ጊዜ አስተማሪያችን በዛ አካባቢ ሲያልፍ ቀበሌ ውስጥ ቆሞ አይቶ እኔ ሲጫወት አይቶ ወደ ቮሊቦል ውስጥ እንድገባና ትምህርት ቤቴን ወክዬ እንድጫወት ገፍቶኝ ነው ወደዛ ውስጥ የገባሁትና ያ ደግሞ ትልቅ ጥቅም ሰጥቶኛል። ቮሊቦል መጫወቴ አንደኛ የሄዲንግ ዝላይን በጣም አዳበረልኝ። ምክንያቱም ቮሊቦል ያው የምታውቀው ከሆነ ያው ጨዋቱ ስማች ማድረግ አለብህ በደንብ ፎከስ ማድረግ አለብህ እና ዝላይ በጣም ተደጋጋሚ ዝላዮች አሉት እና እሱ ነገር ለሄዲንግ እንትኔ በጣም አስተዋጽኦ አድርጎልኛል እና ከዛ ጋር የተያያዙ ነገሮች ያው እግር ኳሱንም የሚደግፉ ነገሮች ነበሩት እና ከዛ በኋላ 8ኛ ክፍልን ጨርሰን ደግሞ ወደ 2ኛ ደረጃ ትምህርት ቤት ወደ አዲስ ከተማ ስገባ ደግሞ ያው እግር ኳሱ ላይ ደግሞ ተሳትፎ ነበረኝ። ግን የዛን ጊዜ ብዙ ጊዜ ተማሪዎች በዚህ በስፖርቱ ላይ ይሳተፉና ወደ አመቱ መጨረሻ ላይ ብዙ ክላሶችን አቴንድ ካለማድረጋቸው የተነሳ ኢንኮምፕሊት የሚባል ነገር ያንን ክፍል ደግሞ የመድገም ሁኔታ ምናምን ሳይ እሱ ላይ በጣም እንትን ብዬ 12ኛ ክፍል ስደርስ ነው ለአዲስ ከተማ እግር ኳስ መጫወት የጀመርኩት። እስከዛ ድረስ አልጫወት የሚጠይቁኝ ነበር። ግን ብዙም በዛ ነገር ላይ ስጋቱ ስለነበረኝ ክፍል ኢንኮምፕሊት የማለት የሚባለው ነገር ላይ ላለመድገም ያው 12ኛ ላይ ስገባ ያው ዓለም አቀፍ ፈተና ስለነበረ እሱ ድረስ ምንም የሚያመጣብኝ ነገር ስላልነበረ እዛ ላይ ስደርስ ነው ለአዲስ ከተማ 2ኛ ደረጃ ትምህርት ቤት እግር ኳስን ተጫውተን ጥሩ ውጤትም አግኝተናል። በትምህርት ቤቱ ሰቃይ ነበር እንደሚባለው በትምህርት እንኳን ብዙም እንትን አልነበረኝም። ላይ ፍላጎቴ ብዙ ጊዜ ትምህርት ላይም ሆኜ መጥፎም አይደለም፣ ግን በቃ እግር ኳሱ ነበር ስሜቴ። አካዴሚክሊ መጥፎ እንትን አልነበረኝም፣ ግን ፎከስ ማድረገው ብዙ ጊዜ በእግር ኳሱ ላይ ነው፣ ስፖርቱ ላይ ነበር። ለምንዝነው ለእግር ኳሱ ነው። ከዛ በኋላ እንግዲህ ያም አልፎ ወደ ተቋምም ከገባው በኋላ ያ ስሜቱም ስላስቸገረኝ ወደ እግር ኳሱ ተመልሼ ፉሊ እግር ኳሱ ላይ ፎከስ አድርጌ ሰራ ነበርና እንግዲህ ከትምህርት ቤት አመጣጤ ያው ከሰፈር ነው። ከሰፈር ወደ ትምህርት ቤት፣ ከትምህርት ቤት እንግዲህ አካባቢ ይሄን እያሳደግ ስትመጣ ደግሞ ክለቡም የመሞከር የመታየት ግድሉ ደርሶኝ ያው መጀመሪያ አወሊያ የዳዋ ስፖርት ትምህርት ቤት ውስጥ ውድድር ነበረንና ብዙ ተጫዋቾችም ከዛ ወጥተዋል አብሮኝ የነበሩ ልጆች። እሱም አንዱ ትልቁ አስተዋጽኦ ካደረገልኝ ክፍል አንዱ አወሊያ ትምህርት ቤት ነው። የዳዋ ፕሮግራማችን ነው። ትልልቅ ከኔ ጋር አብሮ የነበሩ በናሽናል ቲም የተጫወቱ ብዙ ልጆች አሉ። እነ ካሊድ ኡመር፣ አንዋር፣ ኢብራሂም አልመዲን ብዙ ልጆች እና እሱም አንድ ትልቅ አስተዋጽኦ አድርጎልኛል። ከዛ በኋላ ወደ ቅዱስ ጊዮርጊስ ቢ ቡድን በአንድ አካባቢያችን ላይ በደንብ እግር ኳስን በሚከታተል አሰልጣኝ በሆነ ተቂ አብዶ የሚባል አሰልጣኝ ትልቅ ባለውለታዬ ነው። እሱም እንደ ልጅ ነበረ ሲከታተለኝ የነበረውና በየምጫወትበት ቦታ ላይ መጥቶ ያይ ነበር። እኔ አላየም፣ እሱ ግን ያየኛል። እና አንድ ቀን ያው ትራንስፖርት ከፍሎ ታክሲ ኮንትራት ይዞ በቃ አንተ ጊዮርጊስ ነው መሄድ ያለብህ ብሎ ወደዛ ልኮኝ ያው ጊዮርጊስን ጆይን አደረኩ። የዛኔ እንግዲህ ስዩም ከበደ ነበር አሰልጣኙ የቅዱስ ጊዮርጊስ ቢ ቡድን። እዛ 2 አመት ተጫወትኩኝ። ከዛ አንዳንድ ነገሮች ከኔ ጋር የማይሄዱ ነገሮች ነበሩ። እሱም ያው
በራሴም ፍላጎት በዛ መቆየትም ለነገሩ መጫወት ፈልግ ነበር ግን ከኔ የመጣ ችግር ሳይሆን ከክለቡ ውስጥ ከነበሩት ግለሰቦች የመጣ ነገር ነው የኔ እንትን አልነበረም ግን ያው አልሆነ አለ ከዛ በኋላ 89 ላይ አቆምኩኝ 87 እና 88ን ቅዱስ ጊዮርጊስ ተጫወትኩኝ ከዛ 89 መጨረሻ ድረስ ብዙ እንትን አላልኩም ደመራ የሚባል ቡድን መጣ ከነሱ ጋር ጥሩ ጊዜ ያሳለፈ እና ኃይሌ ካሴ የተለያዩ ከክለቡ በተለያየ እንትን የወጡ ልጆች ነበርና ያ እነሱ ተሰባስበው ያቋቋሙት የፈጠሩት ቡድን ነበርና እነሱ ደግሞ ወደ አንደኛ ዲቪዥን ለማለፍ ደብረ ዘይት ላይ ትልቅ ውድድር ነበርና እኔም እዛ ውስጥ እንድሳተፍ የሰፈር ተጫዋች የነበረ ፍታነገስ በሬ የሚባል እሱ ጠቁሞኝ ከነታደሰ ገብረ ጻዲቅና ኃይሌ ካሴ ጋር ወስዶ አገናኘኝ ያው ለነሱ 4 ጨዋታ ነበር የዛን ጊዜ አይ ቲንክ 3 ጨዋታ ነበር የነበረው ጨዋታው ደብረ ዘይት ላይ ጥሩ ፐርፎርም አደረኩኝ ብዙ ክለቦች አዩኝ ታየሁኝ አጋጣሚ ሆኖ ስዩም አባተ ነፍሱን ይማረውና እሱ ወደ ቡና እንድገባ ትልቁን መንገድ ጠረገልኝ ማለት ነው ቡና ትልቁ ደግሞ የእግር ኳስ ታሪክ ከስፖርት ቤተሰቡ በደንብ ከተዋወቅባቸው ክለቦች መካከል አንዱ ኢትዮጵያ ቡና ነው እስኪ ትንሽ ኢትዮጵያ ቡና ቤት ውስጥ ማዘነጋው ታስታውሰው በኢትዮጵያ ቡና ቆይታ ይሄንን አረሳም ብለህ የምታስበው እውነት ካለ እስኪ ቡና እኮ ዛሬ እንደዚህ እናንተ በሁለት ሰዓት ውስጥ ጨርሰን የምናወራው ቤት አይደለም ትልቅ ቡድን ነው ወደፊትም ትልቅ የሚሆን ቡድን ነው ግን ያው የመጣሁበት መንገድ ክለብ ውስጥም የነበሩት ልጆች ለኔም ትልቁን ድርሻ የተወጡት ሲኒየር ተጫዋቾች ነበሩና እነሱ የመኖራቸው ለኔ ትልቁን እግር ኳስ ምን እንደሆነ አቀለሉልኝ አሰልጣኝም ትልቅ ስም የነበረው በእግር ኳሱ ላይ ደግሞ በደንብ በወጣቶች የሚያመን እግር ኳስ ምን እንደሆነ በደንብ መናገር አይደለም መስራት የሚችል ሰው የነበረው ትልቅ አሰልጣኝ ስዩም አባተ ነው እንግዲህ እና በሱና በክለብ ውስጥ በቡድን ውስጥ የነበሩት ልጆች ጋር የነበረን ሰዓትና ጥምረት እኔን የበለጠ እንድጎላ የበለጠ እንድሰራ የበለጠ ደግሞ እንድታይ ራሴንም እንድጠብቅ እና የተሻለ ቦታ ላይ እንድደርስ አድርገውኛልና የኔ ብቻ የሚባል ነገር አይደለም ቡና ውስጥ ያሳለፍኩትና እዛ ውስጥ የነበሩት ከአሰልጣኝ ጀምሮ እስከ ተጫዋቾች ከተጫዋቾች ጀምሮ እስከ ፊዚዮቴራፒና ይሳቅን ጨምሮ የምግብ ቤት ባለሙያዎች በአጠቃላይ በስፖርት ውስጥ የነበሩ በዙሪያ የነበሩ ሰዎች ትልቅ መንገድና በር ከፍተውልናልና እነሱንም ላመሰግን ወዳለውና በኔ ብቻ የመጣ ነገር አይደለምና ቡና ብዙ ለእግር ኳሱ ትልቅ መንገድ የከፈተልኝ በጊዜውም ደግሞ ጥሩ ያጫወትና ህዝቡን የመሳብ እግር ኳሱን በጣም ያደመቀ በየትኛው ቦታ ላይ ቡና በሄደበት አካባቢ ሁሉ ለህዝብ በደም የሚከታተለው ማየት የሚፈልገው ቡድን የነበረበት ሰዓት ላይ ነበርኩና አጋጣሚው ለኔ ያ ትልቅ ነገር ከፍቶልኛል ብል ማጋነን አይደለም መልካም እንግዲህ ሰፋ አድርገን ሐሳቦችን ያነሳን የተጨዋወትን ቆይታ ማድረጋችንን እንቀጥላለን የተከበራችሁ አድማጮቻችን ዋልታ ኤፍኤም 105.3 እንደምጣችሁ የምትገኙት የዛሬው እንግዳችን መሐመድ ኢብራሂም ኪንጎ ነው እንግዲህ ቆይታ ያደረገን የምንገኘው በመላው ዓለም ሆናችሁ ስለምታዳምጡን ከኛ ጋር ስለምትሆኑ እጅግ እናመሰግናለን በ8444 ላይ ሐሳብ አስተያየቶቻችሁ የደረሱን ይገኛሉ ነው ጥያቄ ጠይቀናቸዋል ኢትዮጵያ ቡና ከአዳማ ባደረጉት ጨዋታ ትናንትና ኢትዮጵያ ቡና 3 ግቦችን አስቆጥሮ አሸንፏል ጨዋታውን 3ቱን ግቦች ያስቆጠሩ ተጫዋቾች እነማን ናቸው በ8444 ላይ ምላሾቻችሁን አድርሱን እኛም መልሰን እናንተን ምላሾች ሐሳብ አስተያየቶች ከፍ ያደርገን የተጨዋወትን ቆይታ ማድረጋችንን እንቀጥላለን የስፖርት ጨዋታ ፕሮግራም አሁንም እስከ 9 ሰዓት ድረስ ከፍሎ መደመጡን ይቀጥላል እዚህ ጋር ማስተዋወቂያ ከፍ አድርገን አድምጠን የምንመለስ ይሆናል በያላችሁበት ሸጋውን መልካሙን ለታላቋ ሀገር ኢትዮጵያ ይሆን
የተከበራችሁ አድማጮቻችን ዋልታ ኤፍኤም 105.3 የስፖርት ጨዋታ ፕሮግራም እያደመጣችሁ ትገኛላችሁ። የስፖርት ጨዋታ ፕሮግራም በሳምንት 3 ቀን ሰኞና ሐሙስ ከ7 ሰዓት ተኩል እስከ 9 ሰዓት፣ ቅዳሜ ከ2 ሰዓት እስከ 4 ሰዓት ድረስ ወደ እናንተ ይደርሳል። እዚህ ስቱዲዮ በቀጥታ አዲሱ ቢረዳ ቴክኒኩን በብቃት በጥራት ናኦድ ጌታነህ፣ የዛሬው ክብር እንግዳችን መሐመድ ኢብራሂም ኪንጎ መሐመድ ኢብራሂም ነው። እንግዲህ ሀሳቦችን ያነሳን የተጨዋወትን ቆይታ ያደረግን እንገኛለን። ስለ ኢትዮጵያ ቡና እግር ኳስ ክለብ የቆይታ ዘመኑን በተመለከተ ሀሳቦችን እየነገረን እየተጨዋወትን ቆይታ ያደረግን ነው የነበረው። እንግዲህ ከኢትዮጵያ ቡና እግር ኳስ ክለብ ጋር በተያያዘ የነበረውን ትውስታ ነው እያጋራን የነበረው። ኢትዮጵያ ቡና ቤት ውስጥ ያለው ትውስታ ያሳለፏቸው ታሪኮች በዚህ ሰዓት አያልቅም ብሎ እንግዲህ አስፈራርቶኛል። እንግዲህ አያልቅም ትንሽ ሀሳቦችን እያነሳን የተጨዋወትን ቆይታ ያደረግን ነው የምንገኘው። ከስፖርት ቤተሰቡ እንግዲህ ከኢትዮጵያ ቡና ጋር በተያያዘ እንግዲህ ኢትዮጵያ ቡና ያን የነበረውና አሁን ያለውንም እንዴት ያየዋል መሐመድ ኢብራሂም ኪንጎ የሚሉ ጥያቄዎችን ተደጋግሞ እየደረሱን ይገኛሉ። እንግዲህ እስኪ ትንሽ ስለ ኢትዮጵያ ቡና ሀሳቦችን ያነሳን ነበረ ጨዋታ ያደረግነው። በተለይ በኢትዮጵያ ቡና እግር ኳስ ክለብ በነበርክበት ወቅት በአፍሪካ ተሳትፎ ከአልአህሊ ጋር ያደረጋችሁት እዚህ አዲስ አበባ ስቴዲየም ካይሮ የነበረው ትንቅንቅም የማይዘነጋ ነው። እንግዲህ ሁሳም ሐሰንንም ያው አንተ ለመያዝ ያደረከው ጥረት ላይ እሱን ለማቆም ባደረከው ጥረት ከሱም አድናቆቶች እንደተቸሩም እንግዲህ ከቅርብ ጓደኞችም ሰምቻለሁ። እስኪ ያንለውን ትውስታ አጠር አድርገን የኢትዮጵያ ቡና ቤት ውስጥ የነበረውን ሀሳብ እናንሳ። ቀጥለን ወደ ብሔራዊ ቡድን ወደ አሰልጣኝነቱ ወደ ወሰድካቸው የስልጠና የትምህርት ሂደቶችን በማቅናት ስለ ኢትዮጵያ ስፖርት የምታስባቸው ነጥቦች ላይ እንጨዋወታለን። አዎ ያው የኢትዮጵያ ቡናና የአልአህሊ ጨዋታ በጊዜው ትልቅ መድረክና ወይም የሚጠበቅ ጨዋታ የነበረበት ጊዜ ነው። በጊዜው አልአህሊ ደግሞ በአፍሪካ ክለቦች ሻምፒዮና ላይ በደንብ የነገሰበት የታወቀውም አልአህሊ በአፍሪካ የክለቦች ሻምፒዮና ላይ ጥሩ ዝናና ስም ያለው ቡድን ነው እና ቡናም የዛን ጊዜ ደግሞ የነበረን ያጫወት ሁኔታ ስብስቡ የተጫዋቾችም የአሰልጣኞችም አጠቃላይ ቀደም እንዳልኩት የነበረው የስታፉ በጊዜው በእግር ኳሱ በተለይ በኢትዮጵያ እግር ኳስ ላይ ትልቅ መነቃቂያ የነበረበት ሰዓት ላይ ነበረ። ኢትዮጵያ ቡና የነበረው የ1990ዎቹ ከዛም በፊት የነበሩት የተጫዋቾች ወይም በጊዜው ከኛ በፊት የነበሩት ተጫዋቾች ወይም ቡናው ሲጫወቱ የነበረው ቡድንም ይሄ እነሱን መናቅም ሳይሆን እንደው በጊዜው እኔ በነበርኩበት ጊዜ ከነ ሙልጌታ ወልደየስ ጀምሮ እነ ሚሊዮን እነ አብዲ እነ ናይጄሪያ እነ አሸናፊ በጋሻው ብዙዎቹ ያው ጥሩ ስምና ዝና ቡናን በኢትዮጵያ እግር ኳስ ላይ ትልቅ አሻራ የነበራቸው ነው። ግን የበለጠ ደግሞ እንግዲህ በ1990 የተሰራው ቡድን ላይ የበለጠ ደግሞ እንዲገና አደረገው። ያንን ይዞ የመጣውን ነገር ደግሞ አስቀጥሎ የተሻለ ነገሮችን ይዞ ደጋፊውን በደንብ ሰብስቦ ቡናን ያስባለ ቡድን አሳይቶናል ማለት ይቻላል። እና በወቅቱ እንግዲህ ከአልአህሊ ጋር የነበረን ጨዋታ ትልቅ ግምትና በተለይ በኢትዮጵያ እግር ኳስ ላይ ትልቅ ሽፋን የተሰጠው ነበረ እና ያው አልአህሊን የጣላችሁ አልአህሊ ደግሞ በጣም ጠንካራ ቡድን የነበረበት ነው። በጊዜው የመጀመሪያውን ጨዋታ አዲስ አበባ ስቴዲየም ላይ 1-1 የተለያየንበት እና ደግሞ ያው አብዛኞቹ በብሔራዊ ቡድን ሲጫወቱ የነበሩ የአልአህሊ ተጫዋቾች ሁሳም ሐሰን ብዙዎቹ እነ ሰሚር ከሙና ከኋላ ብዙ ያው ከአልአህሊ ነበረ የግብጽ ብሔራዊ ቡድን ምርጫውን እንደዛሬው እንኳን በአውሮፓ እንኳን ተጫዋቾች አልነበሩበት እነ መሐመድ ሌኒ ያሉ ተጫዋቾች አብዛኞቹ ከሀገር ውስጥ ነው። ሀገር በቀል ላይ የነበሩ ተጫዋቾች ናቸው። እኔ ብዙም አላስታውስም። እንግዲህ ይሄ ነው የሚባል ተጫዋች ከግብጽ ውጪ የሚጫወት ተጫዋች አልነበረም። አብዛኞቹ እዛው ግብጽ ውስጥ የሚጫወቱ ተጫዋቾች ናቸውና በአፍሪካም ዋንጫ ላይ በክለቦችም ዋንጫ ላይ በዶሚኔት ያደረጉ ክለብና አገር ነበረ። በወቅቱ የአፍሪካን እግር ኳስ ከተቆጣጠሩ ሀገራት መካከል ግብጽ አንዷ ነበረች። ስለዚህ ያ እንግዲህ ያው ብዙ ጊዜ ያው በወቅቱ የኛ ክለብም ወይም ደግሞ በናሽናል ቲምም
ብዙ ጊዜ የሚደርሰን ከኖርዝ አፍሪካ ቡድኖች ነበርና የሚገመተው የሚባለው ነገር ሁሉ ቀደመው አይ ቡና ይሄን ያህል ገብቶበት ይሸነፋል ምናምን ብዙ ነገሮች ይባል ነበርና ግን እንደተጠበቀው አልሆነምና አዲስ አበባ ላይ ጥሩ እንቅስቃሴ ያደርጋል አጠቃላይ እንደ ቲም አንድ ለአንድ ወጥተን የመልሱን ጨዋታ ደግሞ እነሱ ካይሮ ስቴዲየም ላይ 2-2 ወጥተን ያው አልአህሊ ከምድቡ ወደቀ በጊዜው ግን እንደው ያው ማይረሳ ነገር ምንድነው ማይደበቅም ነገር ምንድነው የነበሩት ተጫዋቾች አብዛኛው አዲስ አበባ ላይ የነበሩት ተጫዋቾች የአረብ ሊግ የክለቦች ሊግ ውድድር ነበረ እና አብዛኞቹ ወደዛኛው ውድድር ላይ ነው የሄዱት ወደ ሚድል ኢስት የተዘጋጀ የክለቦች ውድድር ላይ ነበር የአረቦች እና እኛ ያገኘነው ከሲኒየሮቹ በታች ያሉትን የተወሰኑ ሲኒየሮችን ያካተተ ቡድን ነበርና ያሞኔ ግን ያው አልአህሊ ነው ቡድኑ ስሙም አልአህሊ ነውና ዞሮ ያኛ እነሱ ሀገር ላይ ተጫውተን ለመጀመሪያ ጊዜ እንግዲህ የኢትዮጵያ በክለብ ደረጃ አልአህሊን ጥሎ ወደ ቀጣዩ ዙር ያለፈበት ውድድር ነበርና ጥሩ ትውስታ ነበርም በሱ መልካም እንግዲህ በኢትዮጵያ ቡና ቤት ውስጥ በርካታ ስራዎችን የሰራችሁበት ዘመንም እንዳለም ነው እንግዲህ ተጫዋወትን የምንገኘው እንግዲህ የኢትዮጵያ ቡና በወቅቱ የነበረውን የቡድን ግንባታ ያሸናፊነት ስሜትን በስፋት አንስተዋል በተለይ ከኢትዮጵያ ቡና ጋር በተያያዘ አሁንም በርካታ የስፖርት ቤተሰቦች እንግዲህ መሐመድ ኢብራሂም ኪንጎም ትንሽ ሐሳብ ቢሰጠን ኢትዮጵያ ቡና ውጤታማ እንዲሆን ወደ ውጤታማ መንገድ እንዲመጣ ምንድነው ክለቡ ማድረግ የሚጠበቅበት ምክንያቱም የኢትዮጵያ ፕሪሚየር ሊግ ከተባለ በኋላ 2003 ላይ ብቻ ነው ማንሳት የቻለው ይህ ክለብ በዘንድሮ ዓመትም ወጥ የሆነ አቋምን እያስመለከተን አይገኝም ምን ቢደረግ ኢትዮጵያ ቡና ከዚህ ቀደም እንደነበረው አሸናፊነቱ ከዚህ ቀደም አልአህሊን እንደሚያሸንፈው ቡድን ተደጋጋሚ ውጤቶችን ማምጣት የሚችል ቡድን መገንባት የሚቻለው ክለቡንም ከፍ ዓለም አቀፍ ደረጃው ከፍ እንዲልም ምን ማድረግ ቢቻለው ክለቡ ሊለወጥ የሚችለው የሚለው ነገር ከኢትዮጵያ ቡና ደጋፊዎች ጥያቄ ደርሷል እንግዲህ እሱን በእኔ አቅም ይሄ ነው ብሎ ለመናገር ይከብዳል ግን የሚታዩ ነገሮች አሉ በመጀመሪያ ቡና ያስባለው የራሱ የሆነ አሰራርና አካሄድ ዓለም አቀፋዊ አሰራሮችን መለወጥ መቻል አለበት ብዬ ገምታለሁ መከተል ማለት ነው እና ደግሞ እውቀት ባላቸው አቅም ባላቸው ሰዎች በእግር ኳሱ ላይ ለውጥ ያመጣሉ በሚባሉ ሰዎች የተደራጀ መሆን መቻል አለበት እንጂ በየአመቱ ስሜታዊ ሆነ አንድ ነገር ብልጭ ብሎ ለሚጠፋ እይታ ቡናን መገንባት ወይም ደግሞ ለውጥ ያመጣል ብሎ ለማለት እኔ አፌን ሞልቼ መናገር ይችላል እንደዛ አይነት ስራ ሲሰራ ውጤታማ ይሆናል የሚል ግምት በፍጹም የለኝም በቃ በእውቀት በእግር ኳሱ በሚፈልገው አሰራር ነው መኬድ አለበት ብዬ የምለው ይሄንን የምልበት ምክንያት ምንድነው ለምሳሌ ተጫዋች አሰልጣኝ የምትቀጥረው አሰልጣኝ ቀደም ብሎ ታውቆ ቡናን በደንብ አዘጋጅቶ የራሱን ተጫዋቾች ወይም ደግሞ ቡና ውስጥ ጥሩ ውጤት ያመጣሉ ወደፊት ለአንድ አመት ሁለት አመት ምናምን አይደለም ሾርት አይደለም ረዘም አድርጋ እቅድህን በደንብ አስቀምጠ እነዚህ ልጆች ይዞ ለቀጣይ 3 እና 4 አመት ከቡድኑ ጋር አቆይቶ የተሻለ ውጤት እናመጣለን የሚል አይነት አሰራር ተሰርቶ አሰልጣኙም የዛን አይነት መብትና የሚፈልገውን ነገር ለማድረግ እንዲችል የተመቻቸ ኢንቫይሮንመንት ተፈጥሮለት መስራት ነው እንጂ አሰልጣኝ ሳይቀጠር ተጫዋቾችን አምጥተ ብታስቀምጥ ምንም የሚገናኝ ነገር አይደለም ያው ብርቱካን ጨምቀ ሎሚ የመጠበቅ ነው እንደዛ ነው የሚመስለኝ ነው ብርቱካን መጨምቅ ከሆነ ብርቱካን ማግኘት መቻል የምትችልበትን ነገር ነው መፍጠር ያለ የብርቱካን ፈሳሽ ውሃውን አሁን ማግኘት አለበት እንግዲህ እኛ ብርቱካን ደጋፊውም የስፖርት ወዳዱም ቡናን የሚደግፈው የሚጠብቀው በየአመቱ ጥሩ ውጤት ይመጣል ዘንድሮ ጥሩ ነገር እናመጣለን የሚለው ነገር ይጠብቃል ግን መሀል ላይ
2 ወርም 3 ወርም ሳይሆን ውጤቱ የተገላቢጦሽ ይሆናል። ይሄ ከአሰራር ጉድለት ከአሰራር ክፍተት የመጣ ነው እንጂ በእውቀት በትክክለኛው ኳሱ እግር ኳሱ የሚፈቅደውን ነገር ተከትሎ የሚሰሩ ስራዎች ስላልሆኑ ነው። ፕሮፌሽናል አሰራሮችን መስራት አለብን። ቡና የዛሬ 20 እና 25 ዓመት የነበረው ነገር ዛሬ ላይ ቁጭ ብለን ደግሞ ስናየው ያንን አይነት አሰራር ይዞ መቀጠል የለበትም፣ መለወጥ መቻል አለበት። ዘንድሮ በአገር ውስጥ የምናመጣቸው ውጤቶች ከአንድና ከ2 ዓመት በኋላ በአፍሪካ የክለቦች ሻምፒዮና ላይ እንሳተፋለን የሚል እሳቤ መኖር አለበት። የዕለት ተዕለት የሆኑ ነገሮችን አስበን መቅረብ የለብንም እና ለዛ ደግሞ ቡና ውስጥ የተጫወቱ ቡናን ያገለገሉ ቡናን የሚወዱ ከዛም ውጭም ላሉ ሰዎችም እንኳን ቢሆን የቡናን ስሜት ማጋራት የሚችሉ ሰው ማጋራት የምንችልበት አይነት ነገር መፍጠር መቻል አለብን እና አሰራራችንን አካሄዳችንን ዘመናዊ ማድረግ መቻል አለብን። የዛሬ 10 ዓመት የነበረውን አሰራር ዛሬ ይዘህ መቀጠል የለብህም። ይሄ ቡናን ወደ ላይ የሚያደርገው ወይም ደግሞ ቡናን የሚያሻሽለው ነገር አይደለም። አሁንም ወደፊትም መናገር እችላለሁ ቡና የሚያሰኙ ቡናን የተሻለ ደረጃ ላይ የሚያደርሱት በቡና ውስጥ ያለፉ ከቡናም ውጪ ያሉ ስሜቱ የሚጋሩ ሰዎች አሉ። ዋናው ነገር ሙያውን ብለው የራሳቸውን ስብዕና ጠብቀው በቡና ውስጥ ውጤት ማምጣት መለወጥ እንችላለን የሚሉ ብቁ ባለሙያተኞች በእውቀት የዳበረ አሰራሩን ዘመናዊ የሚያደርጉ ረጅም የሆነ እቅድ ያላቸው ተስፋ ያላቸው ሰዎችን ማምጣትና በዛ አይነት አሰራር ውስጥ እንዲንገባ ማድረግ ነው እንጂ the last 10 years ያለው ነገር በጣም የሚገርምና ለኔም አንዳንዴ አዳዲስ ነገሮች ለምንድን ነው ይሄ ነገር የሚሆነው? ባለሙያ ጠፍቶ ነው ወይ? ቁጭ ብሎ መነጋገርን አተውበት ነው ወይ? ወይም ሐሳቦችን አለመስማት ነው ወይ? ምንድነው የጎደለን ነገር የሚለው ነገር ሁሌ የሚያሳስብህ ነገር ነውና ቲም ለመለወጥ ቀላል አይደለም፣ ግን መሰራት አለበት። ከመሰራት ደግሞ ለውጦች ማምጣት አለብን። ያለፉትን አመታቶች ቡና የሄደበትን ነገር ቁጭ ብሎ ማየት መቻል አለብን። ይደረስን ምን አደረግን ምንድነው ያቀድነው ነገር ተብሎ መገምገምና ተቀምጦ ዲስከስ መደረግ መቻል አለብን እንጂ ሁሌ በተመሳሳይ አይነት ስራ ውስጥ ከሄድ ከዛሬ 10 ዓመት እኔ ቡና ምን ይመስላል ብለህ ብትለኝ መናገር እችላለሁ እና እንደዛ አይነት ስራ ውስጥ መውጣት መቻል አለብን ነው የምለውና አትሊስት እንደው ደጋፊውንም ደግሞ የደጋፊውንም ስሜት እኮ መጠበቅ መቻል አለብን። እኛ ቡና ያስባለው ተጫዋቾቹ ብቻ አይደለም፣ ትልቁን አስተዋጽኦና ትልቁን ድርሻ የወሰደው ደጋፊውም ነውና ደጋፊውንም መዘንጋት የለብንም፣ ደጋፊውንም ማክበር መቻል አለብን ነው የምለው። መልካም እንግዲህ ያው ከኢትዮጵያ ቡና ጋር በተያያዘ ሐሳቦችን እያነሳን ነው። እንግዲህ የኢትዮጵያ ቡና ቀጣይ ጉዞ ምን መምሰል እንዳለበት ኢትዮጵያ ቡና በምን አይነት መንገድ ሊለወጥ እንደሚችል ሐሳቦችን እየነገርከን እንገኛለን። አሁንም ሐሳቦችን እያነሳ የተጫዋወቱን ቆይታ ማድረጋችንን እንቀጥላለን። ከኢትዮጵያ ቡና ጋር እንግዲህ ያው ስለ ኢትዮጵያ ቡና ያው እግር ኳስ ህይወት ከፍተኛ ቦታ ካገኘባቸው ክለቦች መካከል አንዱ ኢትዮጵያ ቡና ነው። የኢትዮጵያ ብሔራዊ ቡድን ቆይታ እንዳለ ሁሉ ማለት ነው። እንግዲህ የኢትዮጵያ ብሔራዊ ቡድን ቆይታን ከማንሳታችን በፊት ትንሽ ስለ ኢትዮጵያ ቡናም ስላነሳን የኢትዮጵያ ቡናን በተመለከተ ትንሽ ዜማን አድምጠን የምንመለስበት ሂደት ይኖራል። ከዛም በማስቀጠል ሰፋ አድርገን የተጫዋወትን ቆይታ ማድረጋችንን እንቀጥላለን። የስፖርት ጨዋታ ፕሮግራም በሳምንት 3 ቀን ሰኞና ሐሙስ ከ7 ሰዓት ተኩል እስከ 9 ሰዓት፣ ቅዳሜ ከ2 ሰዓት እስከ 4 ሰዓት ድረስ ወደ እናንተ ይደርሳል። በመላው ዓለም ሆናችሁ ስለምታዳምጡም ከኛ ጋር ስለምትሆኑ እጅግ እናመሰግናለን። በያላችሁበት አሁንም ቆይታችን ከኛ ጋር አድርጎ ከአፍታ ቆይታ በኋላ ተመልሰን ወደ እናንተ እንመጣለን።